አያገባኝም ይኸውልሽ እንዳላጮሽ ልቀቀኝ ሰውን ለማጣላት ለሚጥር ሰነፍ ሰው መፍትሄው ተገኝቷል እሺ የኛ ባለጥናት ይኸው የስንት ዓመት ጠላትሽን እኔ ጓደኛሽ ነቅዬ አወጣሁልሽ እሺ ሱሪያ ካልዙ ከይመችን ምን ሰኒ እንዴው ከዚህ በኋላ ላይ አልፈልግም እንዴ አንቺ ጭራሽ ዩኒፎርም ለብሰሻል አምላኬ ለምንድን ነው ግን እንደዚህ የምታሰቃየኝ ምን በድዬክ ነው ምን አድርጌክ ነው ስሚ ይሄ ሰውዬሽ አንድ ነገር ቢያደርግ አንቺም ተጠያቂ ነሽ ምን ነው ፈራ ዘራፍ ትላለብኝ እንዴ ወልሽ እኔ ተናግሬያለሁ እድሜ ልክሽን ከመታሰር በሰላም ብንፈታው አይሻልም አንተ ምንድነው ችግር ምንድነው አዋቂ የምትጫወተው ህጉም ቢሆን እኮ የተናገርከው እያንዳንዱ ነገር እንደሚያስጠይቅ አታውቅም እሱ ምስክር ሲኖርሽ ነው ታውቂያለሽ ሁሉም ከኔ ጎን ናቸው አሁንም እያስፈራራኝ ነው ኧረ እኔ አላስፈራራውሽም የሚጠቅምሽን እየነገርኩሽ ስማ እንዲሁም ከዚህ በኋላ አንድ ነገር ብትናገረኝ መፍትሄው በጣም ቀላል ነው ማለት አልገባኝም ቀላል ነው ስትይ ወሬኛ ሰውን ለማጣላት ለሚጥር ሰነፍ ሰው መፍትሄው ተገኝቷል እሺ የኛ ባለጥናት ምን መፍትሄ አመጣሽ እሱን አብረን እናየዋለን ቆይ ማንን ተማምነሽ ነው ይቅርታ አሁን ምንም ነገር ማውራት አልፈልግም ግን ለምን ጊዜም ሰውን አክብር ሴት ልጅ አትናቅሽ ሰምታኛል አይደል እንዴት ነው የሚያረግሽ ህግ ባለበት ሀገር ማንንም አይነካምሽ አንድ ጎረምሳ አለኝ ብሎ እንዲመቅመጥ እና ያለን እሺ አምላኬ እኔ እኮ መማር ነው የምፈልገው እንደዚህ እየተሰቃየው መኖር ብቻ የሆነ ህይወቴ እባክህን መማር እንደ ሰው ዩኒፎርም ለብሶ ትምህርት ቤት መሄድ ከምንም በላይ እኮ ነው የሚያጓጓኝ እባክህ አምላኬ አንተ ተመልከት አንድ ቀን ህልሜን እውን አድርግልኝ እንዴ አንቺ ጭራሽ ዩኒፎርም ለብሰሻል ግን ጭራሽ ራስሽን ከኔ እኩል ማድረግ አማረሽ ኧረ እንደዛ አስበር እና ቆሻሻ ምን ትመስላለች ራስሽን የምታስቢው ግን ገብተሽ ቀይሪልኝ ልብሴን ቆሻሻ ለእናንቺ አይነቱ አይሆንም ደግሞ በደንብ ጣቢው እሺ ያንቺ ምን አለብስም ምን ትመስላለች ይቅርታ ዘርበልዛ አንቺም ፊት ሰጥሽ ቀይሪ እጅግ ቢና ቀይሪልኝ በደንብ አጥበሽ ታመጫታለሽ እሺ ኮሰታ ሊሊን የእውነት አውቃት ነው የወደድካት ማለቴ ብዙ ጊዜ አብራችሁ ስለምታሳልፉ ብዙ የምታውቃት እንደሆነ ይሰማኛል ማጂ ሳይን ያየ ዝም ካልኩ የሆነ ነገር ቢፈጠር እኔ ነው የምጠይቀው ብዬ ነው ማለት አልገባኝ ይኸውልህ እኔ ጓደኛዋ ስለሆንኩ ነው የምደብቅላት ግን አንተን ሳይክ የሆነ ምስኪን ስለሆንኩ ነው አሳዝነኸኝ ማለቴ ክሊያ ለአንተ የምትገባ አይነት ሴት አይደለችም ዱርዬ ናት ሁሉንም ነው የምታፈቅረው ስልኳ ውስጥ ራሱ ብትገባ ዳኒ ጄፍ ዳጊ ምናምን የሚባሉ የወንዶች ስልክ በጣም ብዙ ነው ያለው ስለዚህ አስቀድሜ ልንገርህ ብዬ ነው ጓደኛዬ ነቃበል ደግሞ ሚስጥር አድርገው አመሰግናለሁ ግን ስንት ነው የምትከፍለው እሷ የከፈለችን ከፍዬ እኔን ብታስጠናኝስ ይቅርታ እሱ እንኳን አልችልም ለሊሊ እናት ቃል ገብቻለሁ ሊሊ ጥሩ ውጤት እስክታመጣ ድረስ እሷን ብቻ ማስጠ አረቺ ደነዝ ናት መቼም አይገባትም
የምታሰቃየኝ? ምን በድዬክ ነው? ምን አድርጌክ ነው? ለምንድን ነው ሁሌ ከሰው በታች የምታደርገኝ? ለምንድን ነው ሁሌ እንደዚህ ሰው ሲያንቋሽሸኝ ዝም ብለክ የምታየው? ምን ብበድልክ ነው አምላኬ? አሁንስ ከአቅሜ በላይ ሆነብኝ። ከአቅሜ በላይ አልቻልኩም። ከአቅሜ በላይ ሆኗል። አልቻልኩም። ወይ ካልሆነ ከዚህ ቤት ብን ብዬ ልጥፋን። ግን ደግሞ ከዚህ ጠፍቼ ትገባለሁ። አንድ እንኳን የምጠጋበት ቤት የለኝም። የምጠጋበት የምሸሸግበት እንኳን አንድ እንኳን የለም። አምላኬ እባክህን አስበኝ፣ እባክህን አስበኝ። ወይ ትንሽ ቤት ውስጥ አልተመቸኝም ነበር፣ ለዛ ነው። አንተ ግን ታዝቤያለሁ በእውነት አንድ ወይ ደህና ነኝ። ያው ቤት ትንሽ አልተመቸኝም ነበር፣ ለዛ ነው። ገነት ምን ነው ሰኒ? ገኒ ፈልጊያት ነበር። ለምን ፈልግሻት? እባክሽ እዛው ታሽጋለች። አረ በቃ ፍቻት፣ ይበቃታል እኮ። እቺ ሰይጣን የሆነች ልጅ የሆነ ነገር ፈጥራ ከዳኒ ጋር ተገናኘች ማለት ሌላ ነገር ነው የሚፈጠረው። ምን ታመጣለች? ልቀቂያት። ደግሞ ሌላ ጭንቀት ውስጥ ገብታ በኋላ ሰበቡ አንቺ ነው። ቆይ እሱ ሂድና ለቃታለሁ። በቃ ልቀቂያት በቃ። እኔ ከዚህ በኋላ ምንም ችግር እንዳትፈጥር አድርጌ መክሬ ለቃታለሁ። የት ነች? ይኸውልሽ ጓሮ ናት ያለችው። እኔ ጋር ድርሽ እላለሁ ብትል ከኔ ጋር ነው ጸባ። እሺ ችግር የለውም፣ ምን ይነግራታለሁ። ደግሞ የት ነው ጥለሽኝ የጠፋሽው? ስልኬ እኮ ነው፣ የቢዝነስ ጉዳይ። ማን ነው ደግሞ? አንድ የቢዝነስ ጉዳይ ነው። የሆነ ወዳጅ አለ። ዳኒ እንደደብሮሽ በቃ እመጣለሁ። ኧረ አይደብረውም፣ በቃ እመጣለሁ። ስማ እና ልብሱና ጫማውስ? ለለትሽ ስልክ ሰጥሻለሁ አላልከኝም? እንዴት አለ? ሳምንት ሆነ እኮ ሳታመጣልኝ። እሺ እየጠበቅኩ ነው። የምርህን ነው? እና አሁን እመጣለሁ። በቃ አሁን። እሺ 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 ኦኬ እሺ ባይ። ገነት ገነት ወይ ዳኒ ከምን ጉድ እንዳወጣሁት አታምነኝም? ምን ነው? ምን ተፈጠረ? ሊሊ ግን እንደዚህ ጨካኝ ነች? ምን ውስጥ እንዳሰረቻት እኮ ብታውቅ። ምን ተፈጠረ? አረ በእናትህ የሆነ ቆሻሻ ክፍል ውስጥ እኮ ነው ያሰረቻት። ደግሞ እንዴት እንዳሳዘነችኝ። አሁን በቃ ፈታዋትኝና ፏፏው ብያት ስለመጣሁት። የእውነት ሰኒ ትልቅና መልካም ሰው ነሽ። አመሰግናለሁ ዳንዬ። የእውነት የእናት አንጀት ያላት ሴት በጣም ነው የምወደው። ክፋትን መጥላት ነው። መቼም ደግነት አያስከፍልም። እውነት እኮ ነው። ለምንድን ነው ግን እንደዚህ ክፉ የምንሆነው? አይገባኝም ሰኒ። አንቺን ግን እንዴት እንደማመሰግንሽ አላውቅም። አረ ችግር የለውም ዳንዬ፣ ቀለል አድርገው። ካስጠናኸኝ ይበቃል። ደግሞ ሰውነትህን ሳየው የስፖርተኛ አቋም ያለ። እንደውም እኔ እንዳንተ አይነት ወንድ ነው የምፈልገው። ለምን ስፖርት አትሰራኝም? ሰኒ ስፖርት ካቆምኩ ቆዩ። እና ምን ችግር አለው?
በእኔ ትጀምራላ። አብረን ብንሰራ ደግሞ ደስ ይለኛል። ስፖርት ደግሞ ግዴታ አስፈላጊ ነው ታውቃለህ። እስኪ ትጥቅ ላሟላና እንጀምራለን። አቤት የኛ ሰው ግን ስፖርት ላለመጀመር ያለው ምክንያት ምን ችግር አለው? ይልቁኑ ቀን ቁረጥና አሳውቀኝ። እውነት አስተካክላለሁ። ችግር ወይ ሊሊሻ መጣውላኝ። እሺ የሆነ ቀጠሮ እኮ መሄድ ነበረብኝ እና እኔ ምን ልርዳሽ? ዳን ተንበል ተንከባከቢ። ታዲያ ምን ችግር አለው? ካልቆይሽ አለ ያቺ ሴጣን የሆነ ነገር ማድረጉ አይቀርም እና ተንበል ችግር የለውም አለው። ታይሰማ ደግሞ ሄዳለች እንዳትዪ እሺ? አለለውም ችግር ሄድ እንዳይል ማለት ነው። ችግር የለም እሺ? እኔም ወደ ቤት ልሂድ። እንዴ ለምን ትሄዳለህ? አስደበርኩ እንዴ? አይ ምን እሰራለሁ? ምንስ ባሰራ ከኔ ጋር የልብ ልባችን አናወራም እንዴ? ደግሞ ሰሞኑን ብታይ እንዴት ወገቤን እንዳመመኝ። ይሄ ለወገብ ህመም ብለው ከፍ ከፍ የሚያደርጉትን ትችላለህ? ካላስቸገርኩ ይቻላል። ምን ችግር አለ? እሺ ነው ዙሪያ ካልዞርኩ አይመችም? አይመችም። እሺ አንቺ ደግሞ እንደምን የከበድሽ እንዴ? አንቺ ምን አስደነገጥሽን? ምን አስደነገጣል? አታውቂም እንዴ? ቢያንስ ምንድነው እንደሚያመራቅርሽ? እንዴ ዳኒ ምን ሆነሃል? ምን በጣም ደንግጣለሁ። ኧረ እኔ አልደነገጥኩም። ከዚህ በላይ አልደነገጥኩም። ግን ባይገርምህ እንዴት ወገቤ እንዳሻልከኝ። ስፖርተኛነትን አስመስክራል። ለማንኛውም 5 ደቂቃ ስጠኝ ላቅርቅልህ እንዳ። እሺ 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 ዳኒ ጠብቀኝ። እሺ ገኒ አንቺ ገኒ ምንድነው ስጠራሽ እንደሚዘጋሽ? ተራዥ ነው ሰማሽ? እንዴት ነው የምትለጠጪው? ሂጂ ፎጣ ስጪኝ። አሁን ፈጠን በይ። ረሳሽው እንዴ? እኔ እኮ ነኝ ከዛ ቆሻሻ ውስጥ ያወጣሁሽ። ዞር በይ በእናትሽ። አንተ ግን ትንሽ አታፍርም? እንደምታስቢው አይደለም። ንገረኝ እስቲ ከዚህ በላይ ምን እንዳይል የፈለግከው? እወድሻለሁ፣ አፈቅርሻለሁ ስትለኝ የነበረው ድራማ ነው ማለት ነው? እኔ ምንም ነገር መረዳት አልፈልግም። ከአንተ ጋር እንዲሁም ከዚህ በኋላ ማውራት አልፈልግም። አጥፍቻለሁ እኮ። ልቀቀኝ! ማቀፍ አልነበረብኝም። ልቀቀኝ! ተወኝ! በቃ ተወኝ! እንዲሁም ከዚህ በኋላ ላይህ አልፈልግም። እዚህ ቤትም ሆነ የትም ላይህ አልፈልግም። በቃ ተወኝ ከህይወቴ ወጥ።
ገኒ አንቺ ገኒ አቤት ዳኒ ሴት አለ አቤት ዳኒ ሴት አለ እኔ ምን አውቃለሁ ሰው ፈለገኝ ብሎ ወጣ እና እንዴት አልነገርሽኝ ስራ ይሰራው እንዴ ስንት ስራ አለብኝ እኮ እሱን ቁጭ ብዬ እጠብቃለሁ እንዴ እንዴት ነው የሚያደርግሽ ባክሽ የጠየቅሽኝን አይደል እንዴ መለስኩልሽ አንቺ ምን ሆነሻል አምሻው እንዴ እኔ ሰኒ ነው ያምሻል የምትይ አንቺ ቆይ ካልሰራውልሽ እኔ ሰኒ አይደለሁም እሺ እሺ ምን አድርጊ ነው የምትይኝ ቆይ እዚህ ቤት የሚመጣው ሰው ሁሉ ችግር ያለበት ሰው ነው ከኔ ጋር ችግር ያለበት ሰው ነው እንዴ ቆመሽ ከኔ ጋር አትሟገቺ ሂጂ በቃ ሂጂ እኔ ማደርግሽን አውቃለሁ ወይኔ ጓደኛዬ ጉድሽን አላየሽ እኔማ እሰራልሻለሁ ቆይ እኔ ነው ይሄ ሁሉ መልስ ይሄ ቪዲዮ ኤዲት አድርጌ ለጓደኛዬ እሰልሻለሁ እሷ ደግሞ የምታደርገውን ታውቃለች እኔ አንቺን ከዚህ ቤት አሁኑኑ ካላባረርኩሽ እኔ ሰኒ አይደለሁ መልስ ሊሊ መጣሽ ጉድሽን አላየሽ ይኸውልሽ ይሄን በደንብ ተመልከቹ አንተ ግን ትንሽ አታፍርም እንደምታስቢው አይደለም ንገረኝ እስቲ ከዚህ በላይ ምን ስታደርግ እንደኔ የፈለከው እወድሻለሁ አፈቅርሻለሁ ስለኝ የነበረው ድራማ ነው ማለት ነው ምንድን ነው የምታስረዳኝ እኔ ምን የምታስረዳኝ አልፈልግም ልቀቀኝ እኔ ከዚህ በኋላ ከአንተ ጋር ምንም አይነት ነገር አልፈልግም አይንህን ላየውን በቃ ተወኝ ከህይወቴ ውጣልኝ እዚህ ቤትም ሆነ የትም ቦታ ላይ አልፈልግም በቃ ተወኝ ከህይወቴ ውጣ ምን ገነት አቤት ምንድነው ማየው ምንድነው ይሄ ጉድሽን እኮ አየሁልሽ ምንድነው ይሄ ሊሊ አንቺ እንደምታስቢው አይደለም ስሚኛለሽ ውጪልኝ አሁን አንቺ እንደምታስቢው አይደለም ምንድነው እኔ እንደማስበው ይሄ እኮ ላስረዳሽ እኮ ላስረዳ አፍሽን ዝጊ ይኸውልሽ ቀጥ ብለሽ ውጪልኝ አይንሽን ላይሽ አልፈልግም ገባሽ እሺ ይቅርታ አድርጊልኝ ውጪልኝ እኔ እንደምታስቢው አይደለም ውጪልኝ ምንድነው ችግርሽ ይቅርታ አድርጊልኝ እኔ ቆሽኝ ይዘሽ አይንሽን ላይሽ አልፈልግም ውጪልኝ አይንሽን ዳፍር እሺ ከዚህ ቤት የት ነው የምሄደው መሄጃ እንደሌለኝ አያገባኝም ይኸውልሽ እንዳላጮሽ ውጪ እምልሽን ብቻ አድርጊ ውጪ እጄ ላይ ሰበብ መሆን ካልፈለግሽ እባክሽ ሊሊ እሺ ይቅርታ አድርጊልኝ ገርበይልኝ አጠገቤ እንዳትደርሺ እንዴ እየነገረችሽ አይደል እንዴ ነው ሰው ማታከብሪ ግን አንቺ ውጪ አንቺ ብቻ ውጪልኝ ሰይጣን ሌባ ሊሊ በቃ አንቺ ተረጋጊ ይኸው የስንት ዓመት ጠላትሽን እኔ ጓደኛሽ ነቅዬ አወጣሁልሽ በቃ ተረጋጊ ነይ ግቢ ነይ ግቢ ተረጋጊ በቃ ነይ